አሰማው ደጋግመህ ጆሮው እስኪገማ ይሄን አላዋቂ መሃይም ገገማ ሕፃን እንዳትነኩ አዛውንት አደራ ጭራሽ እንዳትነኩ የሃይማኖት ስፍራ ተብለን ነው እንጂ አደራ አደራ ማን ፈርቶ ይሞታል ሽሩሩ ብሎ ቁርአን እንደቀላል መስጊዱ ተቃጥሎ አምላሽ ሳይከፋ ሀገር ሳትበላሽ ለጸያፊ ተግባር ሳይከፈል ምላሽ ይሄን ጸያፊ የመሃይም ስራ ቀድመው ካላቆሙ ሙስሊም አይምርህም አንድ አይነት ነው ቃሉ። አላሁ አክበር ተክቢር አላሁ አክበር አላሁ አክበር። እንዴት መስጊዳችን ያ አላህ ቁርአን እንዴት ይቃጠላል? የሙስሊሙ ኡማ የቆሞት ሞተናል። ሞት ላይ ቀር ማንቋረር ይባላል ተረቱ። እባክህን ተነስ ተነሳ ወጣቱ በእስልምና መጥቶ ካለፈበት ድንበር ተነስ በተክቢራ ሰምቶ ይደናበር። አላሁ አክበር። ደሞም በረሱል ላይ ስድብ ካስቀደመ ስማቸውን በክፉ እፊትህ ካነሳ በእነ አቡበክር አይነት በእነ አልይ አይነት በእነ ዑመር አይነት መጥፎና ምቀኛ ይህ ነው አላማችን የኛ አንዲ መሆን። እወቀል ልንገርህ ጅል መካሪ አትሁን። የአንገቷን ጌጣጌጥ ፈታ የሰጠችው የጣቷን ቃል ኪዳን አውጥታ መስጠቷ ይህ ነው ምልክቱ አይበልጥም ከእምነቷ። ይህ ነው የኛ እምነት እንኳን ገንዘብና የምንሞትለት እወቁን አትናቁን። አላሁ አክበር። ሰማሁልህ ደሞ ታመዋለህ አሉ ያኔኔን ጀግና አህመድ ጀበልን ያንስ መገናና ታመዋለህ አሉ። አላሁ አክበር። ታመዋለህ አሉ አሚሬንም ጭምር ያኔ ኢስላም ጀግና ስብናው የሚያምር አሁንም ሰማሁኝ ታመዋለህ